አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ተመልካቾቼ እንዴት ናችሁ? ዛሬ ምግብ የምንሰራው ይህን ቅጠል ነው ማለት ነው። እና እንዴት ነው ምንድን ነው ስሙ በኢትዮጵያ? እስኪ የሚያውቀው ካለ ይሄንን ቅጠል ትነግሩኛላችሁ? እስኪ ስሙን ካወቃችሁት በኮሜንት አስቀምጡልኝ። ይሄ ቅጠል ምን ይባላል በኢትዮጵያ? አለ ሀገራችን? ያው ይሄንን ስል ደግሞ እንትን እንዳትሉ ማለት ነው። እስኪ ንገሩኝ ማለት ነው ውዶቼ። የዛሬ ምሳችን ይሄ ነው ማለት ነው። መጀመሪያ እንመለምለዋለን። ከዛ ይታጠባል። ከታጠበ በኋላ ይከተፋል። ከዛ በኋላ ወጥ ይሰራል ማለት ነው። ወጥ ይሰራል። ይሄ ነው ቅጠሉ። እንግዲህ ያው እዚህ ሀገር ሁሉ ነገር ያው የማይበላ ነገር የለም። ባይዘዌ እዚህ ሀገር ማሻአላ ተባረከላ። ያው አትክልት ደግሞ ለጤናም ጥሩ ነው እና አብዛኛውን ቅጠላ ቅጠል ነገር ይበላል በሰላጣ መልኩ። እንደገና ደግሞ ወጥ ተሰርቶ ይበላል ማለት ነው። እስኪ ይሄንን ካወቃችሁት ከነስሙ እንዴት ነግሩኝ እፈልጋለሁ ማለት ነው ተመልካቾቼ። እና እስኪ እዩት። ይሄ ነው ቅጠሉ። ይሄ ነው በደንብ አለያችሁ ከሆነ እስኪ በደንብ ይሄ ነው ቅጠሉ። እንደዚህ ነው። እንደዚህ ታስሮ ነው የሚሸጠው በፍሬ ማለት ነው። በሀባ በሀባ ነው የሚሸጠው። እንደዚህ ይቺ እንደዚህ ማለት ነው። እንደዚህ ታስራ አንዳንድ ብር ነው የምትሸጠው። 10 ከሆነ 10፣ አንዳንዴ ደግሞ ከዛም በላይ ይጨምራል ማለት ነው። እዚህ መኪያቴውብን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ቅጠሉ ይሄ ነው። በደንብ እዩትና እስኪ ስሙን ጻፉልኝ የምታውቁት፣ ያኔ በኢትዮጵያ የምታውቁት ካላችሁ ኢትዮጵያ ውስጥ ካለ እና ደግሞ ስሙ ምን እንደሆነ እኔ አላወቅኩትም እውነት ለመናገር ይሄንን ይሄ ማለት ነው እኔ አላወቅኩትም ውዶቼ። እስኪ እናንተ የምታውቁት ከሆነ ሀገራችን ይሄ ምንድን ነው የሚባለው? ምግብ ይሰራል፣ ወጥ ይሰራል። ይሄ ኢትዮጵያ ሀገራችን ብዙ አትክልት አለ፣ ያው እኛ ስለማንጠቀምበት ነው እንጂ እዚህ ደግሞ ብዙ ነገር ይጠቀሙበታል ማለት ነው። እና እኛ ሀገር አትክልት ብዙ አለ፣ ብዙ መዝራ አለ ማለት ነው። ማሻአላ። ግን ይሄን የምታውቁት ስሙን ጻፉልኝ። ሲቀጥል ደግሞ ምግብ ይሰራል ወይ ከኛ ጋር ማለት ነው? ይሰራል ምግብ ይሄ ጋይሶች? እስኪ ንገሩኝ ማለት ነው። የእውነት እኔ በጣም ነው የገረመኝ። እዚህ ግን ርጅላ ነው የሚባለው። ያው ሁላችሁም እንድታውቁት ምናልባት ያው በየአረቦቹ አብዛኛው ቤት ይኖራል። ከስንት አንዳንድ ላይኖር ይችላል። ለዛ ብዬ ነው ስሙን የነገርኳችሁ በአረበኛ። እና ጠብቃለሁ። እሺ ውዶቼ ኮሜንታችሁን። ይሄንን ይመስላል ተመልካቾች።